ወይል ዛሬ ቀደም ብለን ስለተነሳን ምሳችንን ይዘን ያው በሶምሶማ ሳይሆን ረጋ ብለን ነው የምንሄደው ማለት ነው። ከዚህ በፊት ያው ትንሽ ረፈድ እያደረግን ስለምንወጣ ከሰፈር እስከ ታክሲ ድረስ ዱብ ዱብ እያልን ነበር የምንሄደው። ዛሬ ደግሞ እሱን ፓርት ረጋ እያልን ነው ማለት ነው የምንሄደው። ቀድመን ደርሰናል። ስንት ሰዓት ማለት ነው ዛሬ? ኦልሞስት 1 ሰዓት ተኩል አካባቢ ማለት ነው። ያው ከፊት እየተጸዳ ስለሆነ በቤዝመንት ነው። ሬዝ ሌፍት ና ባክ ከበስ በእውነቱ በኢሳት ገብቼ ስለማላቅ እስኪ ትንሽ ነቃም በልና እርሜን ጠዋት በመጣ አልተከፈተም። ስለዚህ እስኪ ትንሽ ያው መስታወት ጋር እንጠጋና የጠዋት ቪው እኒ ነው የሚባለው። ፀሐይ የለም ብቻውን እዚህ ጋር ረፈድ ሲል ነው ፀሐይ የሚወጣው። ይሄን የመሰለ ቪው ትንሽ ያየን ቢያንስ የተወሰኑ ደቂቃዎችን እስኪከፈትልን ድረስ ማለት ነው። ዛሬ በኢሳት መምጣቴን የራሴ ግራ ገብቶኛል። መገናኛ ነው በነገራችን ላይ ሌላ ጋር አይደለም። ዘፍ መሻየቱ ጋር ነበር። ኦኬ ዘፍ መሻ አይታይም ከዚህ ጋር ግን ኦልሞስት ይሄኛው ህንጻ ነው ጋር የፓርኪንግ ህንጻ መሰለኝ። አይ ቲንክ እዚህም ፀሐይ ስለሌለ እኔ ብሎግ መስራት ልጀምር ያለቀዴ ለዩቲዩብ ስል ነው በነገራችን ላይ ብሎግ መስራት እቅዱ ኖሮ ምን ያውቅ ጠረጴዛችን ዛሬ በስማ አሁን ስንት ሰዓት ነው? ኦልሞስት 7 ሰዓት ነው። እስከ 7 ሰዓት እንግዲህ ያው የመደወል የምናምንም ነገር ዛሬ አላስገባሁትም። የኮንቴንት መስራቱንም ስልኩን እየሰራሁበት ስለነበር ማለት ነው። ሞሮፍ እነዚህ ነገሮች ደግሞ ቀስ ቀስ ያል ማካተታቸዋለሁ። ይሄኛው እንደ የመጀመሪያን ብሎግ ስለሆነ ለዩቲዩብ እንደ ኤክስፒሪየንስ ነው። ስለዚህ ቀስ ቀስ እያልን ነው ያለው ማለት ነው። አሁን ወደ ቡናችን ማለት ነው። እስኪ ሁለተኛ ፍሎር ላይ ያለው ቡና ሜቢ ማስታወቂያውን አይተውት ከሆነ ይሄን ሰሞን ዲስካውንት አውጥተናልና ሰዎችን እየደወልን ነው ሲያደርግን ነበር። ሜቢ ሳይቱን ማየት የሚፈልጉ ደግሞ ከሆነ ኢንቪቴሽንም እየላክን ስለሆነ እንደ ምርጫዎት ነው። ፍሌክሲብል ካሪ ነው ያለው። ፍሌክሲብል ካሪው ክፍያው ማለት ነው አመት ከ6 ወር የምትረከብበት ሰኔ 30 2019 ነው። እዚህኛው 10% አሁን ከፈሉ አይደል? ህንጻ ያለው 6ኛ ፍሎር ላይ ነው አሁን ያለው። ዛን የሚቀራውን ክፍያ ደግሞ በፕሮግረስ አሁን ለምሳሌ አሁን ያለው ህንጻው 6ኛ ላይ ከሆነ ቀጣይ ክፍያ 8ኛ ፍሎር ላይ ሲደርስ ለምሳሌ ማለት ነው እንደዛ እያለ ሙሉ ክፍያ ያልቃል ማለት ነው። በ9 ዙር ሙሉ ክፍያውን ትጨርሳላችሁ። በ9 ዙር ቀጠሮ ላይ ያዝሎ ሳይቱን ያዩታል። እርሶ ቢያንስ እንደ ካሬ ምርጫ ወስዶ ለምሳሌ 64 እና 97 ካሬ አማራጭ አለው። ወይል ስንደውልና ሲደወል ስናወራ ብለን አሁን ጨርሰን ወደ ቤት ልንመለስ ማለት ነው።